ሰላም ውዶቼ እንዴት ዋላችሁ? ውዶቼ ዛሬ ማለት ነው በጣም እየገረመኝ ያሳቀኝ ነገር ነው ይዤ መጣሁ ማለት ነው። ቀን ሙሉ ነው ሳቅኩኝ ዛሬ ማለት ነው ውዶቼ። በእውነት ያ ቪዲዮ አይቼ ማለት ነው በጣም ነው ሳቅኩኝ ማለት ነው። ከዛም ደግሞ በረንዳ ላይ ነኝ ያለ ውዶቼ እንዴት ደስ እንደሚትል ቤሩት አያችሁ? በጣም ደስ ትላለች ማለት ነው። ደግሞ ደስ የሚል ነገር እኛ ፊት ለፊት እንትን አለ ማለት ነው። የሆነ እንትን ነገር ነው አለ ደስ ይላል ማለት ነው። ሳር ምናምን አለ አይደል? ደስ የሚትል ቦታ ነው። ግን እዚህ ቦታ አንቆይም ልንሄድ ስለሆነ ወደ ሌላ ሰፈር ማለት ነው። እዚህ ቦታ ረብሻ ስላለ እና እስራኤሎቹ አሁንም እኛ እየለቀቁ አይደለም። በእውነት እቺ ቆንጂዬ የሆነች ሀገር ያጣፉ ነው ማለት ነው ውዶቼ። ከዛም ዱአ አርጉ ነው የምላችሁ። እዚህ ሀገር ማለት ነው ገባችሁ አይደል? በጣም ደስ የሚትል ኢትዮጵያ ልጆችም ደግሞ ማለት ነው ወረቀት ሳይኖር ወረቀት እንዳሉ ማለት ነው ቤት ክራይ እየወሰዱ ሰርቶ ማታ እየገቡ ፍሪደም አለ ማለት ነው። ፍሪደም አለ እንደፈለጉ ልብስ እየለበሱ ማለት ነው። አሁን ሌላ ሀገር ኢጃብ ምናምን ሳይለብስ ሴት ልጅ ከቤት አትወጣም አይደል? አሁን እዚህ ሀገር ማለት ነው እንደፈለግሽ ነው ፓንት ለብሳ ራሱ ማውጣት ትችላለች ማለት ነው። እንደፈለገች ነው። ገባችሁ አይደል? ሰው ፈጣሪ ካልፈራ ዘና ብሎ ፈታ ብሎ መኖር የሚችል ሀገር ናት ማለት ነው። ግን እስራኤሎቹ ደግሞ እየመጡ እየቀጥቅጡ አሁን እዚህ ቤት ማለት ነው እኛ ላቀል ልንሄድ ነው ሌላ ቤት ይቅርታ ውዶች ሰው እየጠራኝ ነው። ለዛ ነው ዝም አልኩኝ ማለት ነው። ሌላ ቤት እየሰሩ ነው ለዛ ማለት ነው። ወደ ሌላ ቦታ ልንሄድ ነው ማለት ነው። ለምንድን ነው እዚህ ቤት እንትን ሆኗል ማለት ነው። ቆንጆ አይደለም አሁን ተበላሸ። መሬት እንትን እየሆነ ነበር ማለት ነው። ተነቃንቆ ትክክል አይደለም ማለት ነው። ለዛ ይሄ ቤት ትተን ወደ ሌላ ቤት ሄደን እዛ እንገባለን ብለን እያሰበን ነው ኢንሻአላህ ማለት ነው። እና ውዶቼ ወደ አዩና ሱመያ ስመለስ ማለት ነው። አዩ ያ ቡኒ የተባለች ሴትዮና ያ ቡኒ ማለት ነው ዋጋ ነው ሰጣች። የሚገርም ነገር ማለት ነው። ሱመያ ሳትመታ ሱመያ አየችና ሽንት ሸኛች ማለት ነው። ምን አይነት ሴት ናት በአላህ በእውነት በጣም ይገርማል ማለት ነው። መታ ራሱ ቢሆን አዎ ይህን ሳትመታ ማለት ነው ሽንት ለቀቀች ማለት ነው። በእውነት ሃይ አዩ አንቺ እንዲደፋር ሆነሽ ጎበዝ ሆነሽ ማለት ነው። ከወንድ ራሱ ጥርስ ያወለቀሽ ያንቺ ጎደኛ ደግሞ ማለት ነው ሴትዮ አይታ ማለት ነው ሽንት ሸኛች ማለት ነው። የሚገርም ነገር በእውነት ብዙ ሰዓት ነው ሳኩኝ ማለት ነው። ያ ሴትዮ ደጋግሜ እያየው ነበር ማለት ነው። ምን ብላ ወደ ቻናል ትመጣለች? አሁን ምን ብላ ትመጣለች? አላቂም እኔ ማለት ነው። በእውነት አላቂም እኔ ያ ረቢ ምን አይነት ሴትዮ ናት አላቂም እኔ በእውነት በጣም ነው ገረመችኝ ማለት ነው። በጣም ገርማኝ እየሳኩኝ ነበር። እና እንደዛ ነው የምላችሁ ወዶቼ። ሱመያ ማለት ነው ቤቷ ሄዳ ደበደበች። ብዙ ነገር አረገች ማለት ነው። ግን ይሄ ነገር ትክክል አይደለም። ሰው ቤት ሄዶ ሰው መደብደብ ወንጀል ነው ማለት ነው ውዶቼ፣ ወንጀል ነው። ገባችሁ አይደል? ከቻለች ባልዮ ማዝ ነው እንጂ ማለት ነው እሷ ቤት ሄዳ መደብደብ ትክክል አይደለም ብዬ አስባለሁ እኔ እንደኔ ማለት ነው። ትክክል አይደለም ይላል ማለት ነው። ለእሱ ማለት ነው ሻሪያ ይፈቅዳል እስከ 4 ማግባት ማለት ነው። ግን እሷ ባልዮ ጋራ ነው እንጂ ችግሯ አዩ ጋራ አይደለም ማለት ነው። እና እንደዛ ነው የምላችሁ ዶች። ግን የቡኒ ነገር በጣም ገረመኝ ማለት ነው። በእውነት በጣም ገርሞኝ እየሳኩኝ ነበር ማለት ነው። ይገርማል በእውነት ሰው ልጅ ሳትማታ እንዴት ሽንት ትሸናለች?
አይገርምም እንዴ? የሆነ እንትን ነገር ለፍላፊ ነገር ናት። እንዴ አይነት ሰው እኮ አይረባም ማለት ነው በእውነት በአፍ የሚጮይ እንትን ነገር ማለት ነው። እንደዛ አይነት ሰው አይመችኝም እኔ። ወንዶችም አሉ አይደል? ወንዶች ማለት ነው እንደ ሴት ልፍልፍ የሚሉ ሴት ወንዶች አሉ። እንደዛ አይነት ወንዶችም በጣም ነው የሚጠላው ማለት ነው። እኔ ወንድ ከሆነ እንደ ወንድ እንትን ማለት አለበት ማለት ነው። እና እንደዛ ነው የምላችሁ ውዶችዬ። ለኛም ደግሞ ዱአ አርጉ ማለት ነው። በእውነት ዱአ አርጉ ከዚህ ሀገር በሰላም ወደ ሀገራችን እንደምንሄድ። እዚህ ሀገርም ደግሞ በልተናል። እዚህ ሀገር ቁጭ ብለን ጠጥተናል። የኢትዮጵያ ልጆች ማለት ነው እንዳለ ፍሪደም አሉ። እዚህ ሀገር እንደፈለጉ መኖር ይችላሉ። በቃ አለ አይደል? እንደፈለጉ ሰርቶ መግባት ይችላሉ ማለት ነው። እዚህ ሀገር የኢትዮጵያ እንትናት ማለት ነው እናት ናት ማለት ነው። ደግሞ ማለት ነው ንፋስም ደስ የሚል እንደ አዳማ እንደኖረ ሰው ነው ማለት ነው። ገባችሁ አይደል? ለብነን ማለት በጣም ደስ የምትል አገር ናት። በእውነት ዱአ አርጉ ማለት ነው። ዱአ አርጉ አሜሪካና እስራኤል ማለት ነው። እስራኤል ይሁዳ ናቸው። አንዳንድ ሰው ደግሞ ማለት ነው እስራኤል ክርስቲያን ነው፣ እስራኤል ምሉ ነው፣ እስራኤል እንዲ ነው፣ እስራኤል እንዲ። እኔ ስለ እምነት ማውራት አልፈልግም። ለምን ታውቃላችሁ? አላቂም ስለሆነ ማለት ነው። ገና እማራለሁ እንጂ እኔ ስለ እምነት አላቂም ማለት ነው። ግን እየተማርኩኝ ነው። ይመስገን ፈጣሪ። ገባችሁ አይደል? ያ እስራኤሎች ማለት ነው ምንም እምነት የለም። እምነት ካሉ ማለት ነው እምነት አለ ሰው አይገልም ማለት ነው ውዶቼ። ሰው አይገልም። እምነት አለ ሰው አይገልም ማለት ነው። ገባችሁ አይደል? አሁን እኛ አገር የኢትዮጵያ ሴቶች ማለት ነው 5 ልጆች ነው ስንት ሞቱ አሉ። የረብሻ ጊዜ ማለት ነው ስንት ሰው ሞተ፣ ስንት ሰው ህይወቱ አለፈ እንዴ! እንዲ ማድረግ ትክክል አይደለም። አሁን ለምሳሌ ወታደሮቹ ጋራ ነው አይደል? እነሱ ጋራ መዋጋት አለብው እንጂ ማለት ነው ሰው ቤት መጥቶ ሰው ቤት እያፈረሱ ማለት ነው ችግር ማስፈጠር ትክክል አይደለም ነበር ማለት ነው። እና ደግሞ ማለት ነው ከፈጣሪ የማይቻል ነገር የለም ማለት ነው። ፈጣሪ የነሱ ሀገር ላይ እሳት እየለኮሰ እያቃጠለ ነው ማለት ነው። በእውነት ለምን ካላችሁ የሰው እንትን ላይ መደሰት የለብንም እኛ። ግን ቢሆንም ማለት ነው እኛ ያየን ነገር በእውነት ህይወታችን ተወጣለች ብለን ህይወታችን ማለት ነው ወደ አፍ መታ ማለት ነው። በእውነት ቤቱ እየራቀሰ አሁን ለምሳሌ ማለት ይሄ ፎቅ ቤት ነው። ፎቁ ግን እየተነቀነቀ እንትን ሲሆን ማለት ነው ሰው በእውነት እንሞታለን ትላለሽ እንጂ ይኖራሉ አትይም ማለት ነው። እና እንደዛ እያስቸገሩኝ የነበሩ የነሱ ሀገርም እየተቃጠለች ማለት ነው። አሜሪካን ለነገራችን ላይ አሜሪካን በጣም ይጣላሉ። እኔ አሜሪካ አገሯ ራሱ ጣላሉ ማለት ነው። ገባችሁ አይደል? አገሯ ራሱ ማለት ነው በእውነት አሁን እዚህ ሴትዮ ማለት ነው ዘመዶች ምናምን አንቺ ወስደን እንሄዳለን ይላሉ ማለት ነው። እናንተ ራሱ ከቻላችሁ እዚህ ቅሩ እንጂ ወደዛ እንዳትዱ ይላሉ ማለት ነው። ገባ? በጣም ነው የሚጣላው ማለት ነው። በጣም የሆነ የሸይጣን ማይፈሳሉ አገር ነው ማለት ነው። የሀገር ታውቃላችሁ ውዶቼ በእውነት አሜሪካን ተቃጠለች ማለት ነው። ተቃጠለች። እነሱ ፈጣሪ የለም ብሎ ማለት ነው አወሩ። ግን ማለት ነው ፈጣሪ እኔ ያለው ብሎ አሳየ ማለት ነው። ተቃጠለች ማለት ነው። ፈጣሪ አለም ብሎ በራሱ መንገድ ማለት ነው አሳየ ማለት ነው። በጣም ደስ አለኝ ማለት ነው። አሁንም ደግሞ ማለት ነው እስራኤሎች እየተቃጠሉ ነው። ገባችሁ አይደል? ይሄው እሳቱ ተነስተዋል ማለት ነው። በእነሱ እጅ ነው እሳቱም አገሯቹ እያጠፋሉ ማለት ነው። ግን እኛ እዚህ ማለት ነው ምንም የማናቅ ገባችሁ አይደል? እንሰራለን እንበላለን ብለን ከሀገራችን ወጥተን ማለት ነው እዚህ አገር ላይ እኛ እያጣፉ ነበር ማለት ነው። ዝም ብሎ ያዩ ቤቱ ላይ እሳት እየለቀቁ ነበር ማለት ነው። በእውነት ውዶቼ አለ አይደል? አንድ ቀን ያ ነገር ካያችሁ ማለት ነው ሁለተኛ ኃጢአትም አትሰሩም ነበር። ከዛም ደግሞ ፈጣሪም ትፈራላችሁ፣ በጣም ትፈራላችሁ ማለት ነው። የበፊቱ በላይ ትፈራላችሁ ማለት ነው። በእውነት እኛ የመስቀል ቀን ማለት ነው እናድራለን ብለን
እንትን አንልም ነበር በእውነት ቁጭ ብለን ነው አድረን ማለት ነው ቤቷ እየተነቃነቀ ማለት ነው ከቤቷ ከወጣን ማለት ነው አሮጊት ናት አሮጊቷ ተኝታ ነው አለችው ቤቱ ግን አለ አይደል በቃ እየተነቀነቀ ነው ቤቱ ማለት ነው በእውነት ግን ፈጣሪ የማይቻል ነገር የለም አለፈን ማለት ነው ያቃን እንሞታለን ብለን ነበር እስካሁን ድረስ አለን ማለት ነው ፈጣሪ ካላለ ሰው አይሞትም ምንም አይሆንም ማለት ነው ውዶችዬ እና እንደዛ ነው ምላችሁ ሰብስክራይብ ላይክ ሼር ማድረግ እንዳትረሱ በጣም ነው የሚወዳችሁ ደግሞ ማለት ነው ጥፋት ካጠፋው ይቅርታ ነው ምላችሁ አሁን አንድ ሰው ይቃወማል ማለት ነው ለምን ካላችሁ እስራኤል ስላወራው ማለት ነው እስራኤል ይሁዳ ናት ማለት ነው ስለዚህ እኛ ኢትዮጵያ አትመለከትም ማለት ነው ገባችሁ አይደል ለምን ካላችሁ ይሁዳ ናቸው እነሱ ማለት ነው ሰው የሚገል ሰው የሚጨርስ ሰው ይሁዳ ነው እኔ ጋር ማለት ነው ገባችሁ አይደል ስለዚህ ምንም አይደንቅኝም እንትንም አይልም ማለት ነው እኔ ጉዳይ የለብኝም ማለት ነው ከዛ ጋር ገባችሁ አይደል ሞተን ብንሆን ማለት ነው እናታችን እስካላት ድረስ በህይወት እስካላት ድረስ ታለቅሳለች ነበር ማለት ነው ገባችሁ አይደል ያ ሀገር እኔ በጣም ነው የሚጣላ እና እንደዛ ነው ምላችሁ ዶችዬ ካጠፋ ደግሞ አስተምሮኝ እንደዛ አይደለም ብላችሁ አስተምሮኝ ስድብ አልፈልግም ማለት ነው እኔ በህይወት ስድብ በጣም ይጣላለው ዶችዬ አትስደቡኝ ማለት ነው ጥፋት ካለ ትክክል አይደለም ብላችሁ አስተምሩኝ ነው ምላችሁ ዶቼ በጣም ነው የሚወዳችሁ አክብራችሁ ሼር ሰብስክራይብ ላይክ ማድረግ እንዳትረሱ